ለመጀመሪያ ጊዜ ነው የጋዜጣ ምንጭ አሰጥን ነው ያው this is my first time so የራሄል መቀለ በአማርኛ በትግርኛ ራሄል ጓል መቀለ በእንግሊዝኛ ደግሞ ራቼል the fallen of northern star በሚል የተጻፈ መጽሐፍ ደራሲ እኔ ነኝ ቀዳዊ so ስለ መጽሐፉ ትንሽ ለማለት ዛሬ በዓል አሸንዳ ነው የተሰጣቸው ባቻ ነው ሶ ዛሬ እንዲሆን የፈለኩት መጽሐፍ ላይ የታሪኩ መቼትም ዛሬ በአሸንዳ ስለሚያልቅ ዛሬ እንዲሆን የፈለግነው ለዛ ነው ሶ ምንድነው ስለ ራሄል ሚለው መጽሐፍ የጻፍኩት ደራሲ ለመሆን ጥማቴን ላረክ አይደለም ወይ ታዋቂ ለመሆን አይደለም ምንድነው ግን በራሄል የጻፍኩት በራሄል ታሪክ ውስጥ የሀገራችን ሴቶች ህልም ስላለ ሶ በኔ አይን በኔ በር እና በኔ ልብ ውስጥ ሰላም ፈላጊ ሩቅ አሳቢ እና ለምንና ፍቅር ጠሪ ምኞት ስላለኝ ነው ይሄን መጽሐፍ ለመጻፍ ያነሳሳኝ ድምጽ የሌላቸው ድምጽ ለመሆን ነው እና ፍቅርና እውነትን እኩል ለመፈተሽ ነው በዛውም ሚስጥር ቢናገር ነው ከምንም በላይ ቅድም እንዳልኩ ደግሞ ለምን እንትራ ወይ የወጣቱ ነፍሳችን ለምን ሚል የወጣቱ ነፍሳችን ጥያቄ ነው መመለስ ነው ሌላ ደግሞ በሶስት ቋንቋ ነው የታተመው በአማርኛ በእንግሊዝኛና በትግርኛ ነው ለምንድን ነው እንደዛ የሆነው ተደራሽ እንዲሆን ለሁሉም ተደራሽ እንዲሆን ሚስጥር ሆኖ እንዳይቀር ፍቅርና ቁጭቱ እውነት ሁሉ እንዲያውቀው ሌላ ጀነራል የሆነ ሳመሪ ለመስጠት ያክል መጽሐፉ ታሪክ ይዘግበው ወጣቱ ትውልድ ቀደምቶቹ በሰሩት ጥፋት ያለ ኃጢአቱ ዕዳ እንዲከፍል የተፈረደበት የትራጀዲ ፍንቶ አድርጎ የሚያሳይ ነው ከሁሉም በላይ ደግሞ የጦርነት አስከፊ ገጽታ በስነ ጽሑፋዊ ጥበብ የሚያስቀኝ ገጸ በረከት ነው ሶ ከዚህ በላይ የሚለው ነገር የለኝም ያው መልካም ባብ አንባችሁ ደግሞ ለሪቪው ለምረቃ ደግሞ እንገናኛለን ሶ የዛሬው ዋና ዓላማው አንባቢው እንዲደርሰው ሶ ከዛሬ ጀምሮ በጃፋር አይ ቲንክ ከሁለት ቀን በኋላ ደግሞ በአማዞን ምናምን ይለቀቃል አመሰግናለሁ መልካም ነው በአንዲት ራሄል በምትባል ሴት የሚያጠነጥን የፍቅር ታሪክ ነው ሶ በዛ የፍቅር ታሪክ ላይ ብዙ ውጣ ውረዶች አሉ ሌላ ደግሞ እንደምታውቁት በዚህ ሰዓት የመጽሐፍ ማንበብ ባህላችን እየተዳከመ መጥቷል ሶ ስኮፓፕ ነው ማድረግ በይዘትም በመጠንም ሌላ ደግሞ በኳሊቲ ደረጃ ሌላ በብዛት ለምሳሌ በዚህ ሰዓት የ300 400 ፔጅ አንብብ ሲባል አንባቢው ራሱ የሚሰለችው ጊዜ ደርሰናል ምክንያቱም ሶሻል ሚዲያው ኦቨርቴክ እያደረገ ነው ሶ በ150 ፔጅ ነው ሁለቱም እንግሊዝኛና አማርኛ 152 ፔጅ ነው ትግርኛ 160 ፔጅ ነው ሶ በጣም አጭር ጥሩ ላይንም የሚመች አርገን ነው ዲዛይን ያደረግነው which means አንባቢው እንዲያነበው ማያነበው ደግሞ ሞቲቬት እንዲያደርገው አርገን ነው የሰራነው እንግዲህ በቃዳዊ በርዕስም ነው የጻፍኩት የበርዕስሜ ቃዳዊ ነው ስሜ አረጋዊ ይባላል ሌላ ደግሞ እዚህ መጽሐፍ ላይ ከዚህ በፊት ታሪክ የመጽሐፍ የድርሰት ይሄ የመጀመሪያ መጽሐፍ ነው ሶ እንደው በነገራችን ላይ ይሄ መጽሐፍ እንዲሆን ያደረጉ ሰዎችም አሉ አንዱ መምህር ሂግሳ የተባለ የአስተማሪ ነበር ፕሪፓራቶሪ ላይ ሶ የተወሰነ ጽሁፎች አይቶ ወደፊት ጸሐፊ ሊሆን ስለሚችል ቀጥልበት ይለኝ ነበር ሶ ሎንግ ታይም ከዛ በኋላ ካምፓስ ላይ ብቻ በመካኒካል ምህንድስና መቀሌ ዩኒቨርሲቲ ካሳለፍኩ በኋላ ስራ ላይ ከቆየሁ በኋላ ነው ከጊዜ በኋላ ነው ይሄኛ መጽሐፍ የጻፍኩት
ሶ ይሄ መጽሐፍ ድራፍት ሳደርገው መምህር ይግሳን ልኬለት ነበር እና እሱም ሂስ አድርጎታል። ሶ ይሄኛው የመጀመሪያ መጽሐፌ ነው ማለት ነው። ሌላ አሸንዳ የመረጥኩበት ምክንያት መቼቱ መጽሐፍ ስታነቡት ትንሽ ሃይላይት ታገኛላችሁ። መቼቱ የሚያልቀው አሸንዳ ቀን ሶ ስፔሻሊ ፕላን ስናደርገው አሸንዳ ቀን እንዲደርስ ብለን ነው። በፕላናችን መሰረት ሁለቱም ደርሰዋል። ትግኛው አልደረሰም፣ ግን ያው አሸንዳ መሆን ስላለበት እንትን አድርገናል። ተጨማሪ ምንድነው አንደኛ ነገር ያንተንም ጥያቄ በዛው ልመልስና ወደ በፍቄ እሄዳለሁ። እዚች መጽሐፍ ላይ በአርትዖት ተሳትፍ ያለውና የመጀመሪያው ነገር ይሄን ጽሁፍ ጻፈና ሙሉን ሳይሆን አንኳር አንጓንጓውን የመጀመሪያ እንደውም ለስቶሪያችሁ ይሆናል ፌስቡክ ላይ ነበር ፖስት ተደርጋ የነበረው። ከዛ እንዴ ይሄ ነገር እኮ መጽሐፍ ይሆናል የሚባል አይነት የመጽሐፉን ጽንሰ ሐሳብ አንድ ግርማ የተባለ ሰው ያማክረዋል። ከዛ በኋላ ልጻፈው ወደሚል ይመጣልና ብዙዎቻችን አሁን እዚህ ጋር ሳንቲም የሚያስገኝልን ነገር አሁን ጊፍት እየተሰጠ በቲክቶክ በምናምን ስቶሪ ብታወራ የሆነ ነገር ብትናገር መጽሐፍ ግን በጣም ሪስኪ ነው። ግን ደግሞ ሁላችንም እንደምናውቀው የምናነብ ሰዎች እንደምናውቀው ከሆነ መጽሐፍ የሚያነብ ሰው ኢማጂኔሽኑ የአእምሮ ስፋት ከዛ ይሄ ጉልበታም ሐሳቢ የመሆኑ ነገር እየሰፋ ይመጣልና ይወጣ ይውጣ ስቶሪ ይዳረስ በመጽሐፍ የገዛውን ይግዛው አይነት ነገር። ወደ አሸንዳ ደግሞ ስመጣላችሁ ምንድነው የትግራይ ሴቶች ብዙ ጊዜ በታሪክ ካያችሁ እዛ አካባቢ ላይ ወይ ጦርነት አለ ወይ የሆነ ነገር አለ ወይ ግን በአንድ ላይ ሁሉ ተግባብተው የሚደሰቱባት የሴቶች ቀን ማለት እሷ ነችና እዚህ መጽሐፍ ላይ ያለችው ራሄል ደግሞ እነሱን የምትወክል እነሱን የምትገልጽ ነችና አንደኛ ነገር ለነሱ ስጦታ ነው፣ ለትግራይ ሴቶች ስጦታ ነው። የደስታ ቀናቸው ላይ ደስ የሚል መጽሐፍ ስለነሱ የሚናገር መጽሐፍን እንኩ ለማለት ነው እቺ ቀን እየተመረጠችው ማለት ነው። እናም እናንተም የምርም የፈለግናችሁ አንደኛ ነገር ማስታወቂያው ምን እንዳለ ሆኖ የምትሰሩትን ዘገባ እንዳለ ሆኖ የምር ግን የመጽሐፍ ይሄ ማዕበል የነበረውን ጊዜ መመለስን ለዚህ ትውልድ ጥሩ ነው ብዬ አምናለሁ። ቲክቶክን ካያችሁ ክሊክ ነው በቃ ክሊክ። ሰው ፊልም ማየቱ ላይ የከበደው ጊዜ ላይ ደርሰናል አይደለምና መጽሐፍ ላይ ያነብ ማለት ነውና እሷ ነገር በደንብ መስተካከል አለባት። ይሄ ቶሎ 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 ያለችው ነገር መስተካከል አለባት የሚል ሐሳብ ይዞ ነውና ሪስክ ነው የወሰደው። ግን ደግሞ ያ ሪስክ ይከፍለዋል ብዬ ደግሞ አምናለሁ። በተጨማሪ ደግሞ ቅድም ተነሳው አጠገባችን የሌሉ በምክንያት የቀሩ በጣም አንጋፋ ጋዜጠኛ ነበሩ። ደራሲ ብርሃኑ አባዲ ነበሩ። ዛሬ ታመው ነው የቀሩት። ከብርሃኑ አባዲ ጋር የተገናኙት ቅድም እንዳነሳው ወንድሜ ስለሆነ ግርማይ የሚባለው ፌስቡክ ላይ መጀመሪያ ፖስት ያደረጉት። ይሄ ነገር ፌስቡክ ላይ ፖስት መደረግ የለበትም ታሪክ ሆኖ መውጣት አለበት ብሎ ግርማ ራያ ከጋሽ ብርሃኑ ጋር በጣም አንጋፋ ናቸው። ተራሮችን ያንቀጠቀጠ ትውልድ ላይ ያሉት አጋዚ ኦፕሬሽንን የሰሩ ናቸው እና በእነሱ እይታ ደግሞ ያው በረጋ ሰው ታይቶ እዚህ ደረጃ ደርሰናልና እሱን ለመጨመር ያክል ነው። ስራ የምርን ፓሽን ከሌለው አያደርገውም። ምክንያቱም ውድነቱን አይታችሁ የአንባቢም ሪስክም ተይዞ ያለው ሪስክ በጣም ሃይ ነበር። ግን ደግሞ ካሉት ገበያው ላይ ካሉት አሳታሚዎች ውስጥ የተሻለ ዋጋ በምንፈልገው ኳሊቲ ሊሰጠን የቻለው ማንኩሳ አሳታሚ ድርጅት ነበርና ከሱ ጋር ነው። ያው ውድ ነው፣ ግን ደግሞ ከከተማው ላይ ካለው ዋጋ የተሻለ ነው እና ወንድሜ ጋራሃለው መጽሔቱ ምንም ላይ ያለው የወረቀት ዋጋ በጣም ውድ መሆኑን እኛም አይተንበታል። ግን እንደዛም ሆኖ ግን ያወጣነው ወጪ አለ። ከዛ ግን ይሄ አንባቢው ላይ ያወጣነው ወጪ መጫን አይደለም ያሰብነው፣ በጣም በተመጣጣኝ ዋጋ ነው ያስቀምጠው። ኦልሞስት ኖ ፕሮፊት አይነት ነገር ነውና ልክ ነው እንደማለት
አንድ ተጨማሪ ነገር ለመጨመር አንዱ በጣም ሪስትሪክት ያደረገን በጣም የገደበን ነገር ምንድነው አሸንዳ ቀን ለመውጣት ነበርና አንዳንዶቹ 2 ወር 3 ወር ምናምን ያሉ የማንኩስ አሳታሚ በዚህ አጋጣሚ ማመስገን እፈልጋለሁ። ቅዳሜ ጠዋት አድርስላለሁ ባለው እንትናና የተወሰኑ ኦቨርታይም እያሰራ ምናምን ነው ትግኛ ብቻ ነው የቀረው። እሱም ከኛ ድራፍቱ ለመላክ ጊዜ ስለወሰድን ነው። በዛ ምክንያት ነው ትግኛ ማለት ያላለቀ። ተጨማሪ ጥያቄ ከደረሰና ወደ ፊርማ ፕሮግራማችን ይታል። እሺ ማጠቃለያ ኦሬዲ ብለናል። ብዙ ነገሮች አንስተናል። ምንድነው አንባቢው ጋር እንዲዳረስ ስለምንፈልግ ነው ዋናው። አይ ቲንክ ከዚህ በፊት መጽሐፍ ወይ ደግሞ ከመታተም ማለት እንደዚህ ተደርጎ አይ ቲንክ የተወሰነ አይችልም ይችላል፣ ግን ብዙም አልተለመደም ፊልም ምናምን ካልሆነ በስተቀር እንዲዳረስ ፈልገን ነው። አዝ ፕሮሞሽን እንዲደረግ ፈልገን ነው። ሰው እንዲያነበው የምንፈልገው ለትርፍም አይደለም። መጽሐፉ ኳሊቲ ያለው ሆኖ ከወረቀት ምርጫ አንፃር ከታሪክ ምርጫ አንፃር በፀሐይ የሚነበብ የድሮ አይነት ፊሊንግ እንዲሰጥ በሽሮ ከለር ነው ያሰራነው። which means የድሮ ፊሊንግ የማንበብ ስሜት እና አነቃቂ እንዲሆን አድርገን ያሰራነው እንዲነበብ ለዛ ነው የጠራናችሁ ነው። ጥሪያችን አክብራችሁ ስለመጣችሁ በእኔና በቃዳዊ በደራሲው ስም እንዲሁም በጋሽ ብሬሉ ሌሎችም አሉ የተሳተፉ ያው የመጽሐፍ ማሳተም ኮሚቴ ያሉ በእነሱ ስም በጣም ነው አመሰግናለሁ። በጣም አመሰግናለሁ። ቴንኪው። መጽሐፉ የምር ነው የሚናገረው ታሪክ አለው እንትን አለው ሰብስታንስ አለው። የምር ለምን ገዛሁት ለሚለው መልስ በቂ ምላሽን ይዟልና እየገዛችሁ እንድታነቡ በአክብሮት እንጠይቃለን።